የምድራችን የመጀመሪያው ትሪሊየነር ከደቡብ አፍሪካ እስከ ማርስ ጉዞ። ኢሎን ሪቭ ማስክ የተወለደው በ1971 ጁን 28 በደቡብ አፍሪካ ፕሪቶሪያ ከተማ ነው። እናቱ ሚ መስክ የካናዳ ዜጋ ስትሆን አባቱ ኤሮል መስክ የደቡብ አፍሪካ ኢንጂነር ነበር። ወላጆቹ በፍቺ እስከተለያዩ ድረስ በሀብት የተዋጣላቸው ጥሩ ቤተሰቦች ነበሩ። ከወላጆቹ ፍቺ በኋላ ኤሎንና ወንድሙ ከአባታቸው ጋር ቀሩ። ኤሎን ግን እንደ ሌሎች ልጆች አልነበረም። ብዙ ጊዜ በትምህርት ቤት ይገለል ነበር። አንዳንዴም አጉልጉልበተኞች ያስጨንቁታል። በዚህም በልጅነቱ ተጎድቶ ሆስፒታል ገብቶ ያውቃል። ግን መጽሐፍ የእርሱ ብቸኛ ማምለጫ ነበር። በቀን እስከ 10 ሰዓት ያህል በንባብ ያሳልፋል። የሳይንስ ልቦለድ መጽሐፎችን፣ የጠፈር ጉዞንና የወደፊቱን ቴክኖሎጂ አብዝቶ ይወድ ነበር። በ12 ዓመቱ የራሱን የኮምፒውተር ብላስተር የተሰኘ ጌም ለመጀመሪያ ጊዜ ፈጥሮ $500 ሽጧል። በልጁ ሥራ አባቱ ኤሮል እጅግ ኮርቶበት ነበር። ነገር ግን ኤሎን ከአባቱ ጋር ግንኙነቱ ጠንካራ አልነበረም። የልጅነት ሕይወቱ ብዙ ጭንቀት ነበረው። ግን የአስቸጋሪ ልጅነት ዛሬ ማንም የማይፈራ ጠንካራ ሰው አደረገው። በ17 ዓመቱ ኤሎን ከአባቱ ቤት ለቆ ወደ ካናዳ ተሻገረ። ያን ጊዜ በእጁ ላይ ጥቂት ገንዘብ ብቻ ነበረው። በእንጨት ፋብሪካ ውስጥ በቤት ለቤት የዕቃ ጽዳት ላይ እየዞረ ሰርቷል። ለእርሱ ዝቅ ብሎ መጀመር በዛሬ ከፍታ እንዳደረሰውም ይናገራል። ከዚያም በፔንሲልቬኒያ ዩኒቨርሲቲ ተመዘገበ። 2 ዲግሪዎችን ተቀበለ፣ ፊዚክስ እና ኢኮኖሚክስ። ከዚያም በመቀጠል ወደ ስታንፎርድ ዩኒቨርሲቲ ለዶክትሬት ጥናት ተመዘገበ። ግን ከ2 ቀን በኋላ አቋረጠ። ለምን? ምክንያቱም ኢንተርኔት በፍጥነት እያደገ መሆኑን ተመለከተ። ከወንድሙ ኪምባል ጋር ሆኖ የመጀመሪያ ኩባንያቸውን ዚፕቱን አቋቋሙ። በ1995 ኢሎን ማስክ ከኪምባል ጋር በካሊፎርኒያ አንድ ትንሽ አፓርታማ ተከራዩ። ገንዘባቸው እጅግ አነስተኛ ነበር። አንድ ትንሽ አፓርታማ፣ ሻወር አልባ ህይወት፣ ግን ግዙፍ ህልም። ዛሬ እሱ የዓለም ሀብታሙ ሰው ነው። ቢሆንም መጀመሪያ ግን የድሃ ታጋይ ነበር። ትግሉ ፍሬ አፍርቶ ወደ ከፍታው ወጥቷል። ዚፕቱ የነበረው እንደ ኢንተርኔት ገጽ ነው። ንግዶችን፣ ካርታዎችን እና አድራሻዎችን የሚያሳይ የከተማ መመሪያ ነበር። ግን ለደንበኞች ለማሳመን ከባድ ስራ ነው። ኤሎን በራሱ ኮድ ይጽፍ ነበር። ሌሊቱን ይጽፍ፣ ያለ እንቅልፍ ያሳልፍ ነበር። አንድ ቀን ወሳኝ ቀን መጣ። የኒውዮርክ ታይምስ ወኪሎች ዚፕቱን ሊገዙ ወደ እነርሱ መጡ። በመጨረሻም በ1999 ኮምፓክ ዚፕቱን በ$307 ሚሊዮን ገዛው። ኤሎን ከዚያ ገንዘብ $22 ሚሊዮን አገኘ። ይህም ቀጣይ ህልሞችን ፔይፓል፣ ቴስላ፣ ስፔስ ኤክስን ለመጀመር አስቻለው። ዚፕቱን የነበረው C++ ቋንቋ ነው። ኤሎን በቀን ለ18 ሰዓት ይሰራ ነበር። በአፓርትመንቱ ወለል ላይ ተኝቶ ያንቀላፋል። አንድ ጊዜ የህንፃው ባለቤት እናንተ ልጆች ምን እየሰራችሁ ነው? ምግብ እንኳን አትበሉም አላቸው። ኤሎን ለወደፊቱ እየሰራን ነው አለ። ኤሎን ስለ ዚፕቱ ሲናገር ያን ጊዜ የተማርኩበት ምርጥ ትምህርት ቤት ነበር። ምንም ሳይኖረን እንዴት መፍጠር እንደምንችል አሳየኝ ይላል። ኢሎን ማስክ በ28 ዓመቱ $22 ሚሊዮን አገኘ። ነገር ግን በዚያ አላቆመም። ያ ገንዘብ ተጠቅሞ x.com የተባለውን የመስመር ላይ ባንክን አቋቋመ። በዚያ ዘመን በ1999 በሲሊከን ቫሊ ውስጥ ወጣት ተዋጊዎች የነበሩት ኤሎን ማስክ እና ፒተር ቲል ገንዘብን በኢንተርኔት ላይ ለማዘዋወር ህልም ነበራቸው። ያኔ የነበረው የፔይፓል ታሪክ
ከዚህ ይጀምራል። The traditional banking industry, Elon's new goal. Somewhat of an ambitious goal considering the size of the banking industry, but after selling Zip2 for $300 million, I'd say that his confidence was running sky high and he was ready for a new challenge. After selling Zip2, I wanted to do something more on the internet, and it seemed to me that there hadn't been all that much innovation in the financial sector. In March 1999, only 1 month after selling Zip2, Elon Musk founded X.com, using $10 million of the $22 million received from the sale of his previous company. በመጀመሪያ ኤለን ማስክ X.com የተባለ የኦንላይን ባንክ መሰረተ። በተመሳሳይ ጊዜ ፒተር እና ማክስ ሌብቺን ኮንፊኒቲ የተባለ አገልግሎት እያዘጋጁ ነበር። ሰዎች በፓልም ፓይለት ተንቀጥቃጭ መሳሪያ ገንዘብ እንዲልኩ ያስችላቸው ነበር። ነገር ግን ገበያው በፍጥነት እየተቀየረ ሁለቱም በዚያው መስክ ሲፎካከሩ አእምሮ ባላቸው ባለሀብቶች ምክር ተዋህደው አዲሱን ፔይፓል ፈጠሩ። በዚህ ጊዜ ታዲያ ኢሎን የኩባንያው ትልቁ ባለ አክሲዮን ሆነ። በዚህ ካምፓኒ ውስጥ ቀድሞ የነበረው ትካት እንደቀጠለ ነው። ለሰራተኞቹም በጣም አስቸጋሪ ከሆነ ሽንት ቤት ውስጥ እንኳን ሆናችሁ በርትታችሁ ስሩ እያላቸው ለስራ ያላቸውን ድክመት ያስወግድላቸው ነበር። ፔይፓል እድገቱ እየተፋጠነ ቢሄድም በሀከሮች ከባድ የሆነ ፈተና ገጥሟቸዋል። ይህን ለመከላከል ሲል ራሱ ኢሎን ወደ ዳታ ማዕከሉ ወርዶ የተበላሹ ስርዓቶችና ሰራተኞችን የተካ ካምፓኒውን ከመውደቅ ታድጎታል። ከጥቂት ወራት በኋላ የፔይፓል ተወዳዳሪ ኢቤይ የራሱን የመክፈያ ስርዓት ቢል ፖይንትን አወጣ። ውጊያው ከባድ ያደረገው፣ ነገር ግን የፔይፓል ተጠቃሚዎች በፍጥነት እያደጉ መጡ። አብዛኛው የኢቤይ ደንበኞች የፔይፓል ተጠቃሚዎች በመሆናቸው ኢቤይ ተሸነፈ። በዚህም ምክንያት ኢቤይ ፔይፓልን ለመግዛት ወስኖ በ2002 $1.5 ቢሊዮን አውጥቶ ፔይፓልን ገዛው። የፔይፓል ባለትልቁ አክሲዮን ኢሎን መስክ $180 ሚሊዮን አገኘ። በዚያም አልቆመም። ይህን ገንዘብ በመጠቀም ወደ ቀጣይ ፕሮጀክቶች ስፔስ ኤክስ እና ቴስላ አዲስ ምዕራፍ ጀመረ። Was exactly what he needed, as his next endeavor beginning in 2003 would be so ambitious that he would need every shroud of good fortune that he could manage. I think global warming is a very serious issue, and it's something that we have to address, and the only way to address that is to come up with a car that doesn't add carbon emissions to the environment, and I think the way to do that is with electric vehicles. 2003, a year where Elon Musk would get involved in the company that he believed would change the course of humanity, a company dedicated to the environment. እንደ አውሮፓውያን አቆጣጠር በ2002 ኤሎን ኤክስፕሎሬሽን ቴክኖሎጂ ወይም ስፔስ ኤክስን አቋቋመ። ግቡ የጠፈር ጉዞን ርካሽ ማድረግና በመጨረሻም ሰዎችን ወደ ማርስ መውሰድ ነበር። ይህን ዓላማ ሰንቆ ወደ ሩሲያ አቀና። ሩሳውያን ግን ሳቁበት፣ ጥያቄውንም ውድቅ አደረጉ። እኔም በራሴ እሰራዋለሁ ብሎ ወሰነ። ያኔ ነበር ስፔስ ኤክስ የተባለው ኩባንያ በአንድ ትንሽ መጋዘን ውስጥ የተወለደው። በቁጥር እጅግ አነስተኛ በነበሩ ሰራተኞች ግን እያንዳንዳቸው ህልም ነበራቸው፣ ማርስ ላይ መራመድ። መጋቢት ወር መጀመሪያ ሮኬት ፋልከን 1 ሊበረ ተዘጋጅቷል። ለመነሳት እያኮበኮበ ነው። ብዙም ሳይቆይ ከምድር ተነሳ። ነገር ግን ከጥቂት ሰከንድ በኋላ ፈነዳ። እሳት፣ ጢስ፣ ፍርሽራሽ። ሁለተኛው፣ ሶስተኛው ተመሳሳይ ነገር። 3 ጊዜ ሙከራ፣ 3 ጊዜ እሳት፣ 3 ጊዜ ፍርሽራሽ። ሚዲያዎች የኤሎን ማስክ ከንቱ ህልም ስፔስ ኤክስ ተዘጋ፣ ገንዘቡም ማለቀ ሲሉ በስላቅ ይጻጻፉበት ጀመር። ኤሎን ማስክ ራሱ ልቡ ተሰበረ። ብዙ ጓደኞቹም ብትተወው ይሻላል አሉት። እሱ ግን ተነሳ አለ። አራተኛው ካልተሳካ ሁሉም ያበቃል። እንግዲህ አራተኛው መሳካት አለበት። የመጨረሻው ሙከራ መስከረም። የስፔስ ኤክስ ቡድን ሁሉ ፊታቸው ላይ ፍርሃት ነበር። ኤሎን ከመቆጣጠሪያ ክፍል ውጭ ቆሞ ሰማዩን ተመለከተ። ፋልኮን ተነሳ። ጭንቅላት ሁሉ ወደ ላይ አየ። የመጀመሪያው ደረጃ ተለየ። ሁለተኛው ደረጃ ተቀጣጠለ። ሞተሩ ሳይፈነዳ ቀጠለ። ከጥቂት ደቂቃ በኋላ ድምጽ መጣ። ምህዋር ላይ ደርሰናል የሚል። የስፔስ ኤክስ ህንጻ ሁሉ በለቅሶ ተራጩ። ኤሎን ሩጦ ወደ ሰራተኞቹ ሄዶ በእንባ ተቃቀፉ። ያኔ ነበር የግል ኩባንያ ታሪክ ውስጥ መጀመሪያ ሮኬት ወደ ምህዋር የገባው። ናሳ ደወለላቸው፣ በቢሊየን ኮንትራት ሰጣቸው።
ስፔስኤክስ ከሞት ተርፏል። ዛሬ ስፔስኤክስ እንደ ግዙፍ ንስር ነው ሰማይን የሚገዛው። ሮኬቶቹ እንደገና ይነሳሉ። ልክ እንደ አውሮፕላን አርፈው እንደገና ይበራሉ። የስታርሊንክ ሳተላይቶች በሺዎች ሰማይ ላይ ተሰራጭተው ለዓለም ኢንተርኔት ያቀርባሉ። 7 6 5 4 3 2 1 We have the stuff. Vehicles pitching downrange. በ2003 በሲሊኮን ቫሊ ውስጥ 4 መሐንዲሶች ተሰባስበዋል። ስማቸው ማርቲን ኤበርሃርድ፣ ማርክ ታርፔኒንግ፣ ኢያን ራይት እና ጄቢ ስትራውቤል ነበሩ። ግባቸው አንድ ነው፣ ዓለምን ከነዳጅ ወደ ኤሌክትሪክ ማዞር። ኩባንያቸውን በአስደናቂው የፊዚክስ ሊቅ ኒኮላስ ቴስላ ስም ሰየሙት። ስራቸውን የጀመሩት በአንድ ሐሳብ ነበር። ብዙም ሳይቆይ ኢሎን ማስክ የተባለ ራዕይ ያለው ኢንቨስተር ተቀላቀለ። የመጀመሪያው ኢንቨስትመንቱን በማድረግ ከስራ አስፈጻሚዎች አንዱ ሆነ እና ራዕዩን አጠናከረ። በመጀመሪያው ውድ የሆነ ስፖርት መኪና ለሀብታሞች እንሰራለን፣ ከዚያም ገቢውን ተጠቅመን ለሁሉም ሰው ተመጣጣኝ የሆነ ኤሌክትሪክ መኪና እንሰራለን። ይህ ሚስጥራዊ እቅድ ነበር። በ2008 ዓመተ ምህረት በረሃብ ተመታ። ቴስላ የመጀመሪያ መኪናውን ሮድስተር አወጣ። አስደናቂ ነበር። ነገር ግን በዚህ ዓመት የዓለም ኢኮኖሚ ፈረሰ። ገንዘብ አልቀረም፣ ገዢዎች አልቀሩ፣ ተስፋ የለም። ቴስላ ሊዘጋ ተቃረበ። ከአንድ ሳምንት በፊት ገንዘባቸው ተሟጠጠ። ሰራተኞች ስልካቸውን እያነሱ ቀጣይስ ምን ይሆን እያሉ ይጠይቃሉ። ኢለን ግን እጅ አልሰጠም። ከዳይመርና ከአሜሪካ መንግስት ብድር አገኘ። ቴስላ ያን የበረዶ ጊዜን አለፈ። ግን ያንን ጊዜ ማንም አያውቀውም። ያ የመጨረሻው ውጊያ ነበር እና አሸንፈዋል። ጊዜው 2012 በደረሰ ጊዜ ቴስላ ሞዴል ኤስን አወጣ። ይህ መኪና ልክ እንደ ሳይንስ ልቦለድ ነበር። በጸጥታና በፍጥነት ይጓዛል። ትልቅ ተች ስክሪን ነበረው፣ ልክ እንደ ግዙፍ ታብሌት። የመኪናው ዓለም ደነገጠ። BMW ፈራ፣ መርሴዲስ ተጨነቀ፣ ቶዮታ አይኑን ከፈተ። ቴስላ እንደሚችል ለዓለም አሳየ። ቀጥሎ ሁሉንም የፈጠራ ፓተንቶችን ለሁሉም ሰው ከፈተ። ሁላችሁም መኪና ስሩ፣ ፕላኔቱን አድኑ። ያኔ ነበር ሁሉም አምራች ወደ ኤሌክትሪክ መኪና መሮጥ የጀመሩት። በዚህም አላቆምም፣ ቀጠለና አውቶ ፓይለትን አስተዋወቀ። አሁን መኪናዎች በራሳቸው ይነዳሉ። ሰዎች እጃቸውን ከመሪው ለቀው መኪናው ሲሄድ ይመለከታሉ። ይህ የትላንትና የሳይንስ ልቦለድ ዛሬ በቴስላ እውን ሆኗል። አሁን ቴስላ መኪና ብቻ አይደለም፣ ቤቶቹን የሚያበሩ ግዙፍ ባትሪዎችን ይሰራል። ግን መንገዱ አልለሰለሰም። እንደ BYD ያሉ ጠንካራ ተፎካካሪዎች የምርት ጥራት ችግርም አጋጥመዋል። ፈተናዎች አጋጥመዋል። የኢሎን መስክ ውሳኔዎች ብዙ ሰዎችን አስቆጥቷል። ነገር ግን ቴስላ አሁንም እየታገለ ነው። አሁንም እየሄደ ነው። አሁንም እያለመ ነው። ኢሎን መስክ ከምንጊዜውም በላይ ራቅ ብሎ ያያል። እሱ በሶስት ግዙፍ ኩባንያዎች ላይ እየመራ ነው፣ ቴስላ፣ ስፔስ ኤክስ እና XAI። ነገር ግን እነዚህን አንድ ዓላማ አላቸው፣ የሰው ልጅን ከመሬት አልፎ ወደ ኮከቦች ማድረስ። ቴስላ አሁን መኪና ብቻ አይደለም፣ ኤለን ኦፕቲመስ የተባሉ ሰው ሰራሽ ሮቦቶችን እየሰራ ነው። እነዚህ ሮቦቶች ልክ እንደ ሰው ይመሰላሉ። እጆችና እግሮች አሏቸው፣ ነገር ግን ከሰው በላይ ጠንካራ ናቸው። ሮቦቶች ሁሉንም የቤትና የፋብሪካ ስራዎች ይሰራሉ፣ ሰዎች ደግሞ የሚፈልጉትን ያደርጋሉ። ይህ የድህነትን መጨረሻ ያመጣል ይላል ቴስላ። የራሱን ቺፖች የሚሰራ ቴራፋብ የተባለ ፋብሪካ እየገነባ ነው። ይህ ፋብሪካ እንደ አንድ ግዙፍ ልብ ነው፣ ለሁሉም ቴስላ መኪኖችና ሮቦቶች ህይወት የሚሰጥ። ከዚህም አልፎ ለምን በጠፈር ውስጥ ግዙፍ የኮምፒውተር ፋብሪካዎችን አንሰራም ይላል። እስከ 1 ሚሊዮን የሚደርሱ የኤአይ ሳተላይቶችን ለመላክ ያስባል። በ2029 የመጀመሪያዎቹን ሰዎች ወደ ማርስ ለመላክ እቅድ አለው። ሌላው ኒውራሊንክ አንጎልን ከኮምፒውተር ጋር ማገናኘት ነው። ይህ ደግሞ እጅግ አስፈሪውና አደገኛው ፕሮጀክት ነው። ኢሎን በሰው አንጎል ውስጥ ትንሽ ቺፕ እየተከለ ነው። ይህ የአንጎልን ምልክቶች ያነባል እና ወደ ኮምፒውተር ያስተላልፋል። አሁን
ልክ እንደ አንድ አሳዛኝ ሁኔታ አስቡት። አንድ ሰው እጆቹን አጥቷል ወይም አይኖቹ ማየት አይችሉም። ኒውራሊንክ እነዚህን ኃይሎች መመለስ ይችላል። የአንጎል መልእክቶችን ወደ ሮቦቲክ እጆች ወይም ወደ ሰው ሰራሽ አይኖች ይሄዳሉ። በአንድ ቀን ማንኛውም ሰው በአእምሮ ኮምፒውተርን መቆጣጠር ይችላል። ሐሳቦትን ብቻ ያስቡ፣ ስራው ይሰራል ማለት ነው። ይህ ለአካል ጉዳተኞች ብቻ ሳይሆን ለሁሉም የሚሆን ቴክኖሎጂ ነው። ኢሎን ማስክ ሀብት ለመሰብሰብ ብቻ አይሰራም፣ ነገር ግን ራዕዩን ለማሳካት መሳሪያ ሆነው እንጂ። በቅርቡ የቴስላ ባለ አክሲዮኖች አዲስ የክፍያ ስምምነት በማጽደቃቸው ኢሎን የምድራችን የመጀመሪያው ትሪሊዮነር ሊሆን ችሏል። ይህ ገንዘብ ወደ ማርስ ለሚወስደው ጉዞና ለኤአይ ምርምር ይውላል። መንገዱ ቀላል አይደለም፣ ብዙ ፈተናዎች አሉት። እሱ ግን አሁንም እያለመ እየተጓዘ ነው። የኢሎን መስክ ታሪክ ልክ እንደ አንድ የሳይንስ ልቦለድ ፊልም ነው። ከትንሽ ጋራጅ ውስጥ የጀመረው ህልም አሁን ኮከቦችን እየነካ ነው። ግን ይህ የመጨረሻው ምዕራፍ አይደለም። መጨረሻውም ገና አልተጻፈም። ኢሎን ራሱ እንደሚለው የወደፊት ጊዜ የሚሰራው ህልም ባላቸው ሰዎች ነው። ህልም የሌለው ሞት ነው። ታዲያኛም ከእርሱ ታሪክ ምንማረው ብዙ ነገር አለ። ከዛም ውስጥ አንድ ህልም ሲኖርህ ምንም እንኳን ዓለም ሁሉ ባያየውም ልትሄድበት ይገባል። ምክንያቱም ዛሬ ያየናቸው ከኢሎን ድሎች በስተጀርባ ከሌሊት እንቅልፍ ማጣት ጀምሮ የብዙ ፍጋትና እንባ ግጭት ውጤት ነው። ህልምህ ትልቅ ከሆነ ውድቀትህ ትልቅ ይሆናል። ግን እስካልተመለስክ ድረስ ውድቀት ሁሉ ለትልቅ ድል መሰላል ነው የሚሆነው። ኢሎን መስክ ብሩህ ልጅ አልነበረም፣ ፍጹምም አልነበረም። ብዙ ጊዜ ተሳስቷል፣ ብዙ ጊዜም አልቅሷል። እንዲህ ይላል፣ ወደፊት ብሩህ እንዲሆን ከፈለክ ዛሬ የማይቻለውን የሚመስለውን መሞከር አለብህ። Was SpaceX massively overvalued, or is this simply a temporary correction before another rally? So the real question is, did investors just witness the beginning of SpaceX's biggest crash,